ተንታኞች እንደሚገልጹት የኢራን መንግስት አሁን በከባድ አጣብቂኝ ሁኔታ ውስጥ ነው። ህልውናውን በግልጽ አደጋ ውስጥ ነው። የአሜሪካና የእስራኤል የተቀናጀ ዘመቻ ዋና ዓላማው የኢራንን አስተዳደር ለመቀየር መሆኑ በብዙ ትንታኔዎች ተጠቅሷል። ከ6 ወራት በፊት ኢራንና እስራኤል ለ12 ቀናት የቆየ ግጭት አድርገው ነበር። አሁን ደግሞ እስራኤልና አሜሪካ በኢራን ውስጥ የሚገኙ ወታደራዊ መሰረቶችን በቀጥታ እየደበደቡ ነው። በዚህ ምላሽ ኢራን በእስራኤል ላይ አጸፋ ወስዳለች። በተጨማሪም በዱባይ፣ ዶሃ፣ ባህሬንና ኩዌት ያሉ የአሜሪካ ወይም የአጋሮቿ መቀመጫዎችን እንደደበደበች ተገልጿል። በዩሮፒያን ካውንስል ኦን ፎሬን ሪሌሽንስ ከፍተኛ ተመራማሪ የሆኑት ኤሊ ጀራንማይ እንደሚገልጹት የአሜሪካ ፕሬዚደንት ዶናልድ ትራምፕ በዚህ ጊዜ ጥቃት መፈጸማቸው ከፖለቲካዊ ስሌት የተነሳ ነው። ዓላማው የኢራንን መንግስት መለወጥ መሆኑ ግልጽ ነው ብለዋል። ትራምፕ በትሩት ሶሻል ላይ ባስተላለፉት መልእክት የኢራን ወታደሮች እጃቸውን ካልሰጡ ከባድ ውጤት እንደሚጠብቃቸው በመስጠንቀቅ ለኢራናውያንም የመንግስት ለውጥ ለማምጣት እድል አሁን መሆኑን ጠቁመዋል።